ያለውን ነገር ሁሉ በልጆቻችን ተበቀል። አንተ በቀልህ እንደ ሰው አይደለም። አንተ እንደ ሰው አይደለም የምትበቀለው። የአምላክ በቀል ይለያል። ለልጆቻችን የእግዚአብሔር በቀል ይሁን በሁሉም። እኛ በብዙ መከራ ተጉዘን አገልግለናል። ጌታ ሆይ እንለምንሃለን በኢየሱስ ክርስቶስ ልጆቻችን በፕሌን ሄደው የሚፈልጉበትን ቀጠና ሁሉ የሚወስዳቸው ይሰራል። ደግሞ ጌታ ሆይ እኛም ስለው አይደለም። ወጣቱ ውስጥ እሳት አለ። ጠላት ይዋሻል፣ ትውልዱ ውስጥ እሳት አለ። ጠላት ይዋሻል፣ ትውልዱ አባያለ። ጠላት ይዋሻል፣ ትውልዱ ውስጥ አንፈሳም ጠላት ይዋሻል። ጠላት ይዋሻል። ዘመኑ መልካም ነው። ዘመኑ ክፉ ነው፣ ክፉ ነው እንድንል ያስተምራል። ጠላት ክፉ ነው። ዘመኑ መልካም ነው፣ መልካም ነው፣ መልካም ነው፣ መልካም ነው። እናውጃለን። መልካም ነው፣ መልካም ነው፣ መልካም ነው። አያቶቻችን ወላጆቻችን እየጸለዩ ነገ መልካም ቀን አለ፣ ነገ የተሻለ ቀን አለ። እንደኛ እናንተ በአንድ ግን የምትጸልይ እንስሳ አትሆኑም ትሄዳላችሁ እያሉ ወላጆቻችን ለእኛ አመቻችን። አሁን ደግሞ ለልጆቻችን ንጥፍ ተመቻችን። መልካም ነው። ክፋትን ዋጅተን እንድንጠቀም የመዋጀት ስልጣን ሰምተህናንተ ዋጅ ብለው ዋጅተን እንጠቀማለን። ዘመኑ መልካም ዘመን ስለቀል መልካም ዘመን ልጅ ለማጉዳት ሰይጣን ይዋሻል፣ ሰይጣን ይዋሻል። ልጅ ወልዳችሁ እንዴት ታሳድጋላችሁ ይላል። ዛሬ ነው እንጂ ልጅ ማሳደግ ለስምህ ተበድሮ አባቶይ አሁን እንጸልያለን። ለልጆቻችን እንጸልያለን። የእነሱን ጡት ጠምቶ በእነሱ ማህፀን 9 ወር ተቀምጦ እነሱ አምጠው ወደው ያገቧቸው ልጆች በኢየሱስ ክርስቶስ አንዱ ልጅ አይጥፋ። ዋው ልጅ አይጥፋ። አስራምድህን የለን እንለምናለን በኢየሱስ ስም። አንድ ልጅ ትውልድ በኢየሱስ ስም የአንዱ ጠጉር አይጥፋ። መልስልኝ። በዚህ ጉዳይ የሚያለቅሱ እናቶች ጌታ ከዚህ በኋላ እንዳያለቅሱ እግዚአብሔር መልስ፣ በፉጨት መልስ። ልባቸው ውስጥ ዘር አለ። እየተጸለየላቸው ነው የተወለዱት፣ እየተጸለየ ነው የጠቡት፣ እየተጸለየ ነው የተማሩት። አንተ ክፉ በኢየሱስ ስም ትፋ፣ በጌታ በኢየሱስ ስም ትፋ። በምን መልኩ ዋጭ እኛ እናዛለን። በኢየሱስ ስም ትፋ። አለማዊነት ከውስጣቸው እንዲነቀል እኛ እንጸልያለን። በኢየሱስ ስም ትፋ። የዋጠውን በኢየሱስ ስም ይጥፋ። ትፋ። ላባ ትፋ። ይህን ከአንተ እንቀበላለን። በእውነት ለልጆቻችን እንዳናለቅስ እንባ የሚታበስበት ዘመን ይሁን። ደግሞ እንጸልያለን። ጌታ በእውነት ጊዜ ያንተ ነው፣ ድል የሰጠህን አንተ ነው። እንገረማለን። እግዚአብሔር ሆይ ለኢትዮጵያ የምንነገረው ንግርት ክፉ ሆኖ እያለ እኛን ግን በጎነትን እያጠደምክ ነው። ጌታ እኛ እንጸልያለን። እግዚአብሔር የዘላለም አምላክ የኢትዮጵያ ነገር
በጌታ በኢየሱስ ስም ይፍጠን። በባህር ውስጥ ያለውን ሰዶ ይገዳል። ለኢትዮጵያ ልጆች ምግብ ይሰጣል የተባለው የትንቢት ቃል በኢየሱስ አሁን ይፈጸም፣ ጨርሶ ይፈጸም። ጫፉን አሳይቶ ሰይጣን እየተዋጋ ያለውን የውሃን ኃይል እየተዋጋ ምግብ የሚሰጠውን ለኢትዮጵያ ልጆች መብል የሚሰጠውን ወንዝ እየተዋጋ ያለ ዘንድ በኢየሱስ ስም ይመታ። የውሃን ጉልበት ማንኛውም ትንንሽ ወንዞች ይሁኑ ትልልቅ ወንዝ ይሁን ባህር ይሁን የኢትዮጵያ የሆነውን ነገር ሁሉ እናስለቅቃለን በኢየሱስ ስም። ገስጹ፣ ወንዞችን አስለቅቁ፣ ገስጹ። ለኢትዮጵያ ልጆች መብል የሚያመጡ ወንዞችን በኢየሱስ ስም ልቀቅ፣ በኢየሱስ ስም ልቀቅ። አቶይ ለስምህ ክብር ይሁን። ስለዚህ እናመሰግናለን። ይሄም ባንክ ዝግጅት ውስጥ ነበረ ጌታ ይህንን እንዲያዘጋጁ አስበው ጸልየው እንዲንቀሳቀሱ እግዚአብሔር ሆይ በመከራ ከተማ ቀጠናውን ያገለገሉ ትናንሽ እህቶቻችን በሕይወት እያሉ ጉልበታቸው ሳይዝል በራሳቸው ትራንስፖርት ሄደው ሰው በሌለበት ባዶ ቦታ ደርሰው አልቅሰው ተስፋ ቆርጠው የነበሩ በጉልበት እያሉ መሮጥ በሚችሉበት ሁኔታ ላይ አሁን በሁሉ ጌታ ሆይ በዚህ ሰዓት ይህን ስላደረግ ስለ ልጆቻችን ክብር ይሁንል፣ ክብር ይሁንል ጌታ። ደግሞ እንጸልያለን አምላካችን እግዚአብሔር እያንዳንዷ ሴት ካለች ሁሉ ያንተ ባንቦት እሷ ውስጥ አለ። በወንድ ልጅ ውስጥ ያንተ የተፈጥሮ ባህሪ አለን። በሴት ልጅ ውስጥም ያንተ የተፈጥሮ ባህሪ አለን። እግዚአብሔር በመልኩ ወንድ በአምሳሉ ወንድና ሴት አድርጎ ፈጠራቸው ተብሎ ተጽፏል። ያ የእግዚአብሔር ማንነት አለ። ሴትን አሳንሶ የሚያሳይ ክፉ ለዘመናት እየተጎተተ የመጣ በሴት ውስጥ ያለ ባርኮት ጸጋ እንዳይፈስ ፊቷ እንድጠቁር እንድጨማደድ በሁሉ በደለኛ እንድትሆን እያነከሰች እንድትሄድ አንዱ እግር ታስሮ በአንድ እግር ጡብ እያለ እንደሚሄድ እንስሳ እንዲያነክሱ የሚያደርጋቸውን ክፉ ዛሬ ተስማምተን ከለከልን። ዞር በል በኢየሱስ ስም፣ ዞር በል በኢየሱስ ስም፣ ዞር በል። አትክሰስ፣ አትክሰስ። አቅም አለ፣ ጸጋ አለ፣ መንፈስ ቅዱስ አለ፣ ጌታ አለ። ጌታ ይሄ መብራት የጀመረው ብርሃን እየጨመረ ይብራ። እስኪሆን ድረስ እየጨመረ 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 ይብራ። ሃሌሉያ።